መተናል። ጉዞአችን ዛሬ ድሬዳዋን ያለነው ጉዞ የምናደርገው ወደ ውቢቷ እና ሱምኻሹ ወራሹ ወራሹ ወራሊ ጉዞ በኋላ ፋይናሊ ሐረር ገብተናል። ያዘው ሱምኻሹ ወራሹ ወራሹ ወራሊ ሱምኻሹ ወራሹ ወራሹ ወራሊ ወራሹ ወራሊ ሱምኻሹ ወራሹ ወራሹ ሲበተን 6666 ነው። ያ ደግሞ የሚወክለው ቁርአን ላይ ያለው 6666 ቨርስ ነው። 5 የመግቢያ በሮች አሉት። 5 የመግቢያ በሮች የሚወክሉት 5ቱን የእስልምና ትእዛዛትንና 5ቱን የሰላት ጊዜያትን ነው። ይሄ ሊሆንበት የቻለው ምክንያት ደግሞ ሐረር ምንድን ነው ካላችሁኝ፣ አራተኛው የእስልምና ቅድስት ከተማ ናት። መካ መዲና አራተኛ፣ መካ መዲና ኢየሩሳሌም፣ አፍተር ኢየሩሳሌም ሐረር ኢዝ ፎርዝ ሆሊ ሲቲ ኦፍ ኢስላም፣ ከእስልምና ጋር ጥልቅ ቁርኝት ያላት ከተማ ነው። ስለዚህ ኦልድ ሲቲ የእስልምና አራተኛ ቅድስት ከተማ እንደመሆኗ መጠን ኤቭሪ ነገርን ከእስልምና ጋር እያይዛን የምታንጸባርቀው ማለት ነው። 5ቱ የመግቢያ በሮችም ሲሰሩ ቶታል ሰርከምፈረንሱን 6666 ኤቭሪዌር የትኛውም የሐረሪ ቤት ስትሄዱ ይሄ ነገር አለ ማለት ነው። ይሄንን መሰረት ሳይለቁ ነው ቤታቸው የሚሰሩት። አሁን ያለነው አንደኛው ጌጋር ውስጥ ነው፣ ረውዳ ገስት ሃውስ ውስጥ ያለ። እስኪ ወደ ውስጥ ገብተን ለማየት እንሞክራለን። የሐረሪ ባህላዊ ቤት ውስጥ ነው። የሐረሪ ባህላዊ ቤት ውስጥ ነው ያለነው። ቤቱ በ3 ይከፈላል። የላይኛው ክፍል አለ፣ የውስጠኛው አለ፣ ይሄኛው አለ። ይሄ የመደባው ክፍል ነው። የመደባው ክፍል በ5 ነው የሚከፈለው። 5ቱን የእስልምና ህግጋትና 5ቱን የሰላት ሰዓት ነው የሚወስደው። የላይኛው ክፍል ደግሞ ያለው የቡናና የቡና ቅጠል ማስቀመጫ ነው። የውስጡ ደግሞ ጫጉላ መውጫ ነው። እዚህ መደቡ ክፍል ላይ 5 የተለያዩ አይነት ሰዎች ነው የሚቀመጡት። እዚህ ጋር የተማረ ሰው ነው የሚቀመጠው። እዚህ ጋር ደግሞ እንግዳ ነው የሚቀመጠው። እዚህ ጋር ቤቷ ናት። በ99 እንጨቶች ነው የሚዘጋው። 99 ያህል ህዝብ ነው የሚወክለው። እነዚህ የምታያቸው ኢስላሚክ ቶምብን ነው፣ የሙስሊም መቃብርን ነው የሚወክሉት። ሁሌም ክፋት ላለመስራት በቤታቸው ውስጥ ሞት እንዳለ እያሰቡ ለመኖር ነው። ይሄ ቀዩ ቀለም ደግሞ ሪፕሬዘንት የሚያደርገው 1879 የጨለንቆን ጦርነት ነው። ሐረር ያው ራስ ገዝ አስተዳደር ነበረች አይደለ? በዛ ሰዓት 1879 ላይ ልዑል ራስ መኮንን ጦር መጥቶ ጨለንቆ ላይ ከአሚር አብዱላሂ ጋር ተዋግተዋል። በዛ ጦርነት ወቅት ወደ 5000 ሶልጀር ወታደርና 700 ሙሽራ ውጊያው ላይ ተሳትፎ ነበርና እዛ ላይ ለተሰዉት እዛ ላይ ለተከፈለው መስዋዕትነት ታስቦ ነው ይሄ የሚደረገው። እንደዚህ ማለት ቀይ የተደረገው
ያው 700 ሙሽራ እንዴት በአንዴ ሊሄድ ይችላል ልትሉኝ ትችሉ ይሆናል። 700 ሙሽራ ሊሆን የቻለበት ምክንያት በሐረሪ ማህበረሰብ ባህል አንድ ሰው አግብቶ ልጅ እስካልወለደ ድረስ ሙሽራ ነው ማለት ነው። ይሄ ነው ሙሽራ ሊያስብል የቻለው ልላችሁ ፈልጌ። ያው ጫጉላ ክፍሉ ያው እንደምታውቁት ነው። ጫጉላ መውጫ ከትዳር በኋላ የምንጣፍ ተጠቅልለው ቁጭ ያሉት ትዳርን ነው የሚጠሩት። ጆርዳን ይህ ቤት የተፈሪ መኮንን ቤት ነው። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ነው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበረ። ሐረርጌ አውራጃን ሲያስተዳድሩ እዚህ ቤት ውስጥ ነበር ያስተዳድሩ ነበረ። ይህንን ህንፃ ያነሱላቸው ኢንዲያን አርኪቴክቸሮች ናቸው ወይም ኢንዲያን ጠበብቶች ናቸው። ያው ፈረንጅ የሆነ ነገር ይሰራልን የራሱን አሻራ ሲያስቀምጥ ያለ ይህ ኢንዲያን አርኪቴክቸሮች ዳኒሽ ኢንዲያን ቦታ ዞኑ ይታያል ማለት ነው። ዙሪያ ላይ ደግሞ ጽሑፍ አለ። ቤት የደጃዝማች ተፈሪ መኮንን ሐረር ገዢ አውራጃ 1903 ነው። ይህ ህንፃ ከሰራ 114 ዓመት። አሁን በምስራቅ አፍሪካ ያለ ከፍተኛ የግል ነው። የክብር ዶክተር አብዱላሂ አሊ ሸሪፍ የግል ነበር። እንደ አፓርታማ ይኖርበት የነበረና ፈርሶ ወጥቶ የነበረ ቤት። ቤቱ ታሪካዊ ቤት ነው። እኔም የሰበሰብኳቸው ታሪካዊ ቅርሶች ናቸውና ሊሰጠኝ ብለው መንግስትን ጠይቀው ለ9 ዓመት ለፍቶ ከ9 ዓመት በኋላ ተስፋቸው ወደ ታሪክ ሊመለስ ይቻላል። ውስጥ ገብተን ደግሞ ያሉትን ቅርሶች እናያለን። እዚህ ጋር ስንመጣ እነዚህ 5 ጎራዴዎች ከዛሬ 400 ዓመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም በተለምዶ ኢማም አህመድ ኢብራሂም በነበሩበት ዘመን ሐረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው። እዚህ ጋር ስንመጣ ደግሞ እነዚህ ሶስቱ ጋር የመጀመሪያው የአፄ ዮሐንስ ነው፣ ዮሐንስ አራተኛው ትግራይ። ስንቀጥል መሀል ላይ ያለችው ቀጭኗ ጎራዴ የአፄ ቴዎድሮስ ጥሩ የገበዝ ጎራዴ ሎንደን ሚኒስ። ሶስተኛ ላይ ያለው የዳግማዊ ምኒልክ ጎራዴ። ጠመንጃዋም የዳግማዊ ምኒልክ ጠመንጃች ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ነፍጥ ማለት መሳሪያ፣ ነፍጠኛ መሳሪያ ያዘ ማለት ነው። ስማቸው አለበት ምኒልክ ልጆች ስላሉ ሁለቱ ሻበላዎች ለክብር የሚያዙ ናቸው። ወታደራዊ ምረቃና ትላልቅ እንግዳዎች ሲመጡ የመጀመሪያው የአፄ ኃይለ ሥላሴ ነው። ለጃንሆይ ክብር ለሀገር ፍቅር የሚጽፋሉ። ቀጥሎ ያለው ደግሞ አብዮታዊ ኢትዮጵያ ወይም ሞት ነው። ከታይ ስመጣ የተለያዩ ብሔረሰብ ባህላዊ ጭቤት ነው። የሐረሪ፣ ኦሮሞ፣ የመን፣ ሶማሌ፣ አፋር። የረጅሙ ሻበላ ደግሞ ኦቶማን ኢምፓየር ተርኪሽ። ትርኮች ኢማም አህመድን ለማገዝ መጥተዋል በ16ኛ ክፍለ ዘመን። ሰሜኑ ፓርት አፄ ምኒልክና ግላውዲዮስ ፖርቹጋል። እዚያው ላይ አሚር አብዱላሂ ሲያሸንፉ በቅርብ ወደ ሚኒስቴር የጻፉት የድርድር ስራ ማህተሙ ምኒልክ የሚወጣው ሐረር ከአክሱም ቀጥላ የራሷ ሳንቲም የነበራት ሀገር ነው። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛው ሄዱ ሙሉ ተቋረጠ። ሐረር ከዛ በኋላ የራሷን ሳንቲም ታመጣለች። እነዚህ የሐረሪ ጥንቶች አሉ። እዚህ ጭምር ላይ ትንሿ ሳንቲም ላይ በአንዱ ገጽ ከ18 በላይ ነው ያስገኛል። ስንገለብጠው ባህላዊ ውስጥ ተሰራ ነው። ድርጊቶች አሉ። ያ ረጅም እድሜ ላይ ያለ 871 ማለት 9ኛው ክፍለ ዘመን እነዚህ ደግሞ ዓለም ላይ ያሉ ሀገራት የተለያዩ ሀገር ሳንቲም ስብስቦች ነው። እነዚህ ከታይ ስመጣ የሰሜኑ ክርስቲያን መስቀሎች ነው። እነዚህ በ16ኛው ክፍለ ዘመን ናቸው። እዚህ ተበትነው ተቀብረው ነበር፣ ሲቆፈሩ ወጡ ናቸው። እነዚህ ደግሞ የሐረሪ ጌጣጌጥ የጆሮ ቀለበት፣ የፀጉር በስቶ ይህ ዛፍ ወይም ኋላ ከባህር ይወጣል። ባህር ዋላ ነበር አራት ነው። መርጃን ዋላ እናቶች ክንድ ላይ
የሚገርመው ነገር በዛን ዘመን የነበሩ ማሽኖች ምን ያህል ጠንካራ ነበሩ ይመስላል። አንዱ ብቻ ከግማሽ ኪሎ በላይ 667 እዚህ እጃቸው አሁን እንደ ዘመናዊ መጥቶ እንትን ሴቶቹ ባቲክ ይባላል። ብሎክ ልብስ ላይ እንደዚህ የለበሰች ዲኮር ይችላል። አሁን ወደ አስታራቂ መንገድ እየሄድን ነው። ተከተሉ። ምንድነው መሰላችሁ? አይ ታሪኩ ያሉትን ነገሮች ለፋሚሊዎቻችን ቀርቀር አድርጊልኝ። አስታራቂ ነው ያለነው። እንግዲህ አስታራቂ አሁን እንደ ልብ አድርጎ ሁለት ሰው አያሳልፍም እና ወይ ትነካካለህ ወይ ለፍለፍ ትባባላለህ እና የተጣሉ ሰዎች መንገድ ላይ ድንገት ቢገጣጠሙ ወይ ለፍለፍ ይባባላሉ ወይ ይነካካሉ እና በዛው ወደ ሰላም የመምጣት ሂደት አለ ማለት ነው። ለዛ ነው አስታራቂ ትባል ይቻላል እንጂ አያሳልፈው። አሁን ጋይስ እያያችሁ አንተ ከዛ ነው እንጋ እኔ ደግሞ እየቀረጸልኝ አሁን ነው አሁን ነው አብራን ካጨን ጥሩማ አይደለም። አሁን መጣ ምንድነው አለት ማለት አይቀርም። አንተ ቀደም ምናምን መባባላችን አይቀርም እና በዛ ሰዓት ይፈጠራል ታርቀና እንዴ ገመናት እንትናችን በፊት ተፈቷል ነው ስለዚህ ውጣ አሁን ውጣ። አምስት በሮች በነገራችን ላይ ድሬዳዋ መጥታችሁ ማለት ነው። ድሬዳዋ መጥታችሁ አረን ታታይ ውጤት ተማሪዎች ቀጣይ የት እንደምንሄድ ኮሜንት አድርጉ። ባይ